በርካቶቻችሁ የዘነጋችሁትን ሰው ላስታውሳችሁ ነው የመጣሁት። በአርሰናል ቤት ልክ ኤሚሬትስ ስትገቡ ኮሪደሩ ላይ በርካታ ፓኬጆችን በርካታ ጥቅሎችን የያዙ ቁጥሮች ተረድረው ትመለከታላችሁ። ከነዚህ ቁጥሮች መካከል በርካታ ፓኬጆችን በርካታ ጥቅሎችን የያዘችውን 12 ቁጥር በተን አርጋችሁ ስትነኳት ቀጥዬ እመዘረዝርላችሁን ፓኬጆች ወይም ጥቅሎች ታገኛላችሁ። አጂሊቲ፣ አቢሊቲ፣ ፍሌክሲቢሊቲ፣ ኢንዱራንስ፣ ስትሬንግዝ፣ ስፒድ፣ አንሊሚትድ መከላከል፣ አንሊሚትድ ፍጥነት፣ አንሊሚትድ ጉልበት፣ አንሊሚትድ አመለ ሸጋነት። እዩኝ የማይል ውሎንና ጊዜውን እንደ ስኳር ድንች አፈር ውስጥ የሚያሳልፍ ነገር ግን የሱን ጣፋጭነት የሱን ጉልበት ሰጪነት የተረዱ ድንጋዩንና አፈሩን ፈንቅለው ያወጡት ጊዜ ጣፋጭ እንደሆነ ለዓለም ማሳየት የሚችል 12 ቁጥር በተንን ታገኛላችሁ በአርሰናል ቤት። እንደ ጉንዳን የሱን 7 እጥፍ ኪሎ የሚመዝኑ ተጫዋቾችን እያንዳንዱ ትከሻው ላይ አስቀምጦ መዘንጋት ወይም መርሳት የሚችል ግሩም ተጫዋች ቲምበር። ትናንትና አይታችሁታል። የሰማይ ስባሪ የሚያካክሉ የኒውካስል ተጫዋቾችን በእያንዳንዱ ትከሻው ላይ ተሸክሟቸው ለደቂቃዎች ዘንግቷቸው ነበር፣ እረስቷቸው ነበር። ማን ነው በአሁን ሰዓት የትኛው የዓለማችን አሰልጣኝ ነው ጁሊያን ቲምበር የኔ ተጫዋች በሆነ ብሎ ገና